10 ዲጂት መያዝ ብርቅ አደረከው እንዴ? ማ እስቲ 5ቱን ዲጂት ንገረኝ። እኔ በእያንዳንዱ 500 ብር ከፍላለሁ። እኔ ሰጣን። ለካ ውሽሜ ጋር ነው ያደርሱ። እስቲ ስለሷ ያለን ኢንፎ ንገረኝ። እሷ ማለት ሪል ስቴት አላት። የሆኑ ህንጻዎችን ሰርታለች። እሷ ማለት ኮንትራክተር ናት። ሴቶና ኮንትራክተር የሴጣን ጆሮ ይደፋል። ጸሐፊዋን ስጠይቃት ነው እንዴ? ጭራይ ጸሐፊዋንም አናግራት። ጆሲ አታውቅኝም። በቃ ጆሲ ፈልገኝ እስቲ፣ ቅርብ ነኝ፣ ፈልገኝ እስቲ። ታውቃለህ የሆነ ደስ የሚል ነገር አላት እኮ። ተጠግተህ እኮ አላየሃትም አለ። ድጋሚ አያት እንዳንተ ሰው ተጠፋውታይ ግን የሆነ ጠብራራ ነገር ናት። እንደዚህ አይነት ሴቶች ግን የሆነ ውስጣቸው የታመቀ ነገር ይኖራል ይመስላል። ስለዚህ የሆነ በኮንስትራክሽን ዙሪያ የተጻፉ መጽሐፎችን ፈልጎ ማንበብ። ቡኮርን ይላል። ለምሳሌ አንድ ሲሚንቶ በስንት ባሊ ውሃ እንደሚቦካ ታውቃለህ? የምሬን እኮ ነው። ጆሲ ዝም ብትል እኮ ከበቶት እኮ ልታበላን እኮ ነው። በቃ ሲሚንቶ አብኩተህ ተው ጆሲ፣ ተው ጆሲ። ሁሉን ነገር ጭንቅላቱ ማስቀመጥ አሁን ይሄ ምን ይሰራል? ሲሚንቶ እንዴት ጭንቅላቱ ውስጥ አስቀምጣል? ቢደርቅስ በረንዳ ሆንክ ማለት እኮ። ካልሽማ እኔ አክብሬሽ ነው እንጂ በጣም ነበር የምወደው። ሃይ ከሰል የምታጎርስ አንበሳ ነገር ካለብኝ አይንሽን አንሺያ። አንድ ጥያቄ ልጠይቅሽ። ጠይቅ። ምንድን ነው የምትሰሪው? ሱሰኛ። አትቀልጂ። የእውነተኛ ስራ ነው ሱሰኝነት። ፕሮፌሽናል ሱሰኛ ነው። በሙያው ፕሮፌሰርነት የለም እንጂ ፕሮፌሰር ሱሲት ነበር የሚባለው። ይሄን ፋሽን እናትሽ ያውቃሉ? አታውቅም። እሷማ የተከበርኩ ፈረንጅ ጠበስኩ የእንጂ ሰራተኛ አድርጋ ነው የምታስበኝ። ታውቃለህ? ይህንን ያወቀችት ያለምንም ጥርጥር ማች ናት። ክፉ ጠላት ከሌለሽ በስተቀር ይህንን ማንም ሰው ደፍሮ አይናገርም። መንግስት እንኳን ይከብደዋል እንዲህ አይነት መርዶ ለመንገር እንኳን በግለሰብ ደረጃ። እንዳንተ አይነቱ በጠራራ ፀሐይ የሚያሰቃየኝን ካልነገራት እናቴ አትሞትብኝም። በእኛ በኩል ምንም አትስቂ። አንቺ ብቻ ልጄ እናቷ እንዳሉሽ እስክትረዳ ድረስ ብቻ እንፈልግ። ከዛ በኋላ ድጋሚ አታገኝ። ወደ ሱስሽ ትመለሻለሽ። በርቺ፣ ግፊበት። ላንቺ መንገር ነው ዶክተር። ልክ እንዳቀድኩ ነግርሻለሁ። እንዳቀድኩ ማለት ነው ዶክተር። ነው ደፈርከኝ አትበይኝና። ብቸኝነት እኮ ጥሩ አይደለም። በእውነት ብቸኝነት ጥሩ አይደለም። እስኪ እከሌን ይዘህልኝ ነበር። እያዳፋው ይዤ ልምጣ። እያዳፋው ይዤ ልምጣ። ስራ አይመችም ኤፍሬም። ወንዱ አይመችም። በእርግጥ ብቸኝነትም አይመችም። ዶክተር ሐኪሜሽ ግዴለሽ። እስቲ ሐኪሜሽ የባህል ሐኪሜሽ የባህል ሐኪም ይጋጫው ወይኔ ልይሽ። አሁን ይሄን የመሰለ ውበትና ዕውቀት አቅፎ መተኛት የማይፈልግ ወንድ አለ? በእርግጥ አበሻ ከውበት ዕውቀት ይፈራል። እናንተ ደግሞ የባዮሎጂ ሰዎች ናችሁ። መውጫ መግቢያውን ታውቁታላችሁ። አሁን ሴት ልጅ ለሴክስ ያላት አመለካከት ከወንድ ልጅ በጣም ይለያል። ምሳሌ አለ። አንዲትን ሴት ከአንድ ወንድ ጋር ለምን እንደወጣች ብትጠይቃት ነገር አይደለም ድሮም ወንዶች እንደዚህ ናቸው። ስለምወደው ነው የምትለው። ሳትወደው ሴት ልጅ ፍቅርን ለማግኘት ሴክስን ትጠቀማለች። ወንድ ልጅ ደግሞ ሴክስን ለማግኘት ፍቅርን ይጠቀማል። አንዲትን ሴት ከአንድ ወንድ ጋር ለምን እንደወጣች ብትጠይቃት አንድ ቀን ትዳሬ ይሆነኛል ብላ ስለምታስበው። ወንድ ልጅ ግን ከምኔ መጥቶ ጣጣውን ጨርሶ ሄዶ አውርቶ ልክ እንዳልሆነ እኮ ይገባዋል፣ ግን ሁልጊዜ ያደርገዋል። አንዳንዴ ደግሞ ጭራሽ የወንድነት መለኪያ አድርጎ የሚያስበውም ሰው አለ። እንዴት ነው ሴትን ማታለል ወንድነት ሊባል የሚችለው? እኔ ግን ለማንም አልናገርም ዶክተር ሙች፣ ለማንም ብዬ በፍጹም ወይ ስንፈጠር እንደዛ ተፈጥረን ይሆናል። እሱ አይሳሳትም ዶክተር። እሱን እኔ ከሱ ጋር ባትነካኩ ጥሩ ነው።
ለምን በሱ የምታሰብ? ሁሉ ነገር በሱ ነው የሚሰራው። ኖ እያሰበኩ አይደለም። በምድር ስኖር ያየሁት ያስተዋልኩት ነገር ነው። ምድር የእግሩ መረገጫ ናት ይሌለ ምድር የእግሩ መረገጫ አይደለችም። ቆይ ዶክተር እንደው እሺ ተይንተውሽ አሁን እግዚአብሔር በምድር ላይ እግሩን ዘርግቶ ቢሆን የተቀመጠው ምን የሚሆን ይመስልሻል? በሽታና ስቃይ፣ ክፋትና ተንኮል አይኖርም ነበር። አንቺ ትክክል ነሽ ዶክተር። ድሃ ግን አይኖርም። ሀብታሞችና መንግስታት በእግሩ ዙሪያ ቤተ መንግስታቸውን ይዞራሉ። ድሃ እግሩን ለማየት እግሩን ለመንካት አይደለም ለማየት እንኳን ስንት ብር እንደሚጠየቅ አስቢ። ድሃ ጭራሽ አይኖርም ነው። ይኸው እቺን ፖለቲካ ሆና እቺን ደውለሽ ለመናገር ኧረ እባክህ ዶክተር ሳሚ አዳርሽ እንዴት ነበር? አዳር እንዴት ነበር? የጦርነት ውስጥ አዳር አለ። አሁን የኔ ቆንጆ ማለት ይቻላል። ወንድሜ ማን አስቲ የኔ ቆንጆ ምን አባቴ ልሁንልሽ? እኔ ስለሆንኩ ነው ዛሬ እዚህ ያገኛችሁ። ሳሚ ስለሆንኩ ኧረ በሰላም ሀገር በመንግስት ሀገር በሰላም ሀገር ወረራ ገጨሽን እኮ ምን ገጫችሁን እኮ ይላል ገጩን እንጂ ባልተረጋጋኝ ተከብዳል ይሰራልሃል። ወይ መኪናው ፍሬን የለውም ዝም ብሎ ነው የሚሄደው። እውነትህን ነው። አንተ እኮ ነው ወደኋላ ስትራፕ አድርገህ መተህ የገጨህ። መኪናውን የሚነዳው አካል ሌላ። አንቺ ምን ቤት ነሽ? መኪናውን የሚነዳው አካል መጥቶ ለምን አያናግረንም? እናንተ ምን ቤት ናችሁ? እኛማ ተራ በተራ ነው የምንነዳው። የኔ መቤት እሱ የራሱ ጉዳይ ነው። መኪናው ይሰራላችኋል። ሌላ የምትፈልጉት ነገር አለ እንዴ ከኛ? እናንተ የምትፈልጉት ነገር ካለ ተናገሩ እንጂ አባራችሁ የገጫችሁን እኮ እናንተ ናችሁ። እናንተን የምንከተለው እንዴ? መኪናውን የሚነዳው አካል ለምን አያናግረንም? አንተ ምን ነው አካበድክ? እንደዚህ አካል ብለህ ልትሞት ነው እንዴ? አሁን እንደፈራው ሰው ለሰው ሊጋጭ መናገር ትችላለች። ወንድሜ በት የተጋጨው መኪና ተራራ የተጋጨ አስመሰለች። በእናትህ ርብቃ ይሄን ያህል ማብራሪያ አያስፈልጋቸውም። ይሰራላል። አንተ እያያት ነዳም እንዴ? ኧረ እኛ የሁለታችንን እናሰራለን። አንተ ነኝ መኪና የምታሰራው? ምን ችግር አለ? ድፍረታችሁ። ኧረ ሶሪ ብለናል። ኧረ ዝም በል በእናትህ። ኧረ ሄዳ ያዛት በደንብ አድርገህ ሰብስባት። እሺ አሁን እኮ ነው ተንበርክኬ የተነሳሁት። አሁን ጸልዬ ማለት ነው። አሁን እንዲህ በፍጥነት በእውነት ነው የምልሽ ኔትወርኩ በጣም ክፍት ነው ማለት ነው። ወይ የሚጸልይ ሰው የለም እንጂ እኔ በየትኛው ስራዬ አንቺን የመሰለች ልጅ እዮቤ ሁለተኛው ከጎኔ መላእክቶች አሉ ይባላል። ፀሐይ አለሽ ከጎኔ መነጽር አድርግና ውጣ ይባላል። ለሁለተኛው እንዴ ቼክ ላድርገው ጓደኛዬን። ምን ዘመኑ አልታመነም ባክሽን እኮ አለ እንዳለ ነው ቼክ ላድርገው። ልቡ የለም። ልቡን መልሽ። ምንም አይጠቅምሽም። የዋህ ልብ ምን ይሰራልሻል? ባክሽ ልቡን መልሽላት። አምቻ አባላለሁ። በሲያትል ጎዳናዎች ላይ ብቸኛው እግረኛ ነኝ። ማን ልበል እኔ እመቤት? አምለሰት። አዎ ራሱ ነው። ምኑ አምለሰት? ይሄ ነው መሆን ያለበት ስምሽ ራሱ። በቃ ሌላ መሆን አለበት። በማስ እንኳን ብትወጣ አይሆንም ነበር። ለምን ራይድ አንሰጥሽም? ቴንክ ዩ። መኪና ይዛለሁ እኮ ይዘነው ነው እጥፍጥፍ አድርገን እንከተዋለን እኮ። ከዛ በኋላ የምትፈልጊበት እናደርስሻለን። እየተጫወትን ብንሄድ አይሻልም? ምኑን? መኪናውን ነው የምናጣጥፈው። ውለታችንን ለመመለስ ያብቃል። አሜን። በእውነት እንደው ጠፍተሽ ቤትሽን ባደረስንሽ። እስቲ ጥፊ። ባይ። እሺ ባይ ዮቤ። አይዞህ ትለምዳለህ። ቻው። እሺ ባይ። ምናችንን እርቃችን እርንማ ሰምቻለሁ። ቃንን ነው ማመን ያቃተኝ። ከሴት ከወንድ ጓደኛሽ ጋር ዶርሙን ቤርጎ አርጋችሁታላ። ቆይ ቦታ ጠፍቶ ነው። ዞር ብትሉ ያልጋ ቢጠፋ ሐምሌ 19 መናፈሻ አለ፣ ፒኮክ መናፈሻ አለ፣ እዚህ አምቦ ደግሞ አለ፣ ቡራዩ አለ። ከብዬ እኮ ነው። ከኩ ቀጥ የተለወጠ ነገር ካለ ነገር ከሴት ጓደኛዬ ጋር
እስቲ ልትፋበት እኔ ተፍቼ ብቻማ አይበቃ። አሁን እሱ መጥፋት አለበት። እሱ ይጠባችሁ። አሁን መዝነብ አለበት። እኔ ተፍቼማ የእናንተ ኃጢአት ያጥራል። እሱ ይጥፋባችሁ። እመቤቴን ለፈን ነው። ይሄው የእሷ ኢትዮጵያ ባላደራ አስተላልፍልሽ። ከዛ ጓደኛችሁ ፎቶ ያነሳችሁ ለዲቪ እሱ ይፈጥራል ተባለ። እሱ አይደለም ዋናው ቁም ነገር። እኔ እኮ ዋናው ይሄ ካልሆነ አረ እዚች ሀገር ላይ ዋና ጠፋ። ይሄ እርቃን ዋና ካልሆነ ምንድነው ዋና ነገር? ምንድነው ዋና ነገር? እሺ እንደመሳሳም ብለን ነበር፣ ግን ለቀልድ ነው። እኛ እምቢ አልን ወይ? ባህል ይዛችኋል ብለን በየፌርማታው በየጥቃጥቆ ደንቀፍ ሲያደርጋችሁ እኔ ድፍት ምንድነው? እኛ አሁን በእኛና በእናንተ ይሄ መፈጠር አግባብ ነው? የውስጥ አርበኛ ትሆናላችሁ እንዴ? የውስጥ አርበኛ ትሆናላችሁ። እና ስልክ የጠፋ የከንፈር ወዳጄ አመዳፋሻልኩ አስገባሁሽ ከእጄን አመዳፋሻልኩ አስገባሁሽ ከእጄን አስገባሁ ውረድ። ጠረጴዛ ዙሪያ እናውራ። እሺ አሁን የዛሬ ስብሰባችን ዋና ዓላማ ስለ ቆዳዋ ለስላሴ ብቻ ነው። እንዴት አድርገን ይሄንን እቅድ እንደምናስፈጽመው ነው። ስምሃታል ወይስ አልሳምካትም? አልሰማት። አንተ ለምንድነው እንደ ግብፅ በረኛ ሴት ለመሳም ጊዜ የምትገለው? ለምን ነው ቤቱን ለቅቄ የወጣሁት? እንዴ አንተ የራሱ ጉዳይ። ለምን ነው አልጋውን ጦሙን የምታውለው? አትጩህብኝ። ደህና ደህና ውጪ። አዎ ቁጭ ብለህ ነው የምትነግረኝ ይሄንን? ተነስ። የት ውጪ? አሜሪካ ምንድን ነው? እቺ አሜሪካ አፌ ውስጥ ነበረች። አፌ ውስጥ ቆይታ ዛሬ ካፌ አልጠፋ ብላ ነበር። አቤት አሜሪካ ምን ይውጥሽ! ድጋሚ ተገናኘን። አንቺ አሜሪካ አልጠፋ ብላ ካፌ ጉሮሯ ላይ ቆሜ እስከ ዛሬ ያወጣሁትን እቀበላታለሁ። ብቻውን ነው ከአንድ አስታማሚ ጋር እንዴት ወስነዋል? መቼ ነው ታዲያ የምንሄደው? እኔ ፓስፖርትም ምንም አላወጣሁም እኮ ገና። አትሄድም? የት? አሜሪካ። ለምን አትሄድም? ሰው አለ። የምን ሰው? ሰው አለ ትላለህ እንዴ? ቀለል አድርገህ ሰው አለ ትላለህ። የካፌ ወንበር አደረከው እንዴ? ሰው አለ የምትለው የምን ሰው? ማን በለፋው ማን በርገር ይበላል? ማን አለ? እሺ ከከፈልክ ምን ቸገረኝ? ዱምቡሎ ዱዲ ሳንቲም አልከፍልም። ዱምቡሎ ዱዲ አልከፍልም። ቀረሃ። እንጋደላለን። በቃ ከፍተኛ ደም መፋሰስ ይፈጠራል። ከፍተኛ። ማን ነኝ ልትል ነው? በሽተኛው እኮ የኔ ነው። እኔ ዳኒን አላስታመምኩም። እኔ ዳኒን አልተንከባከብኩም። እኔ ዳኒ አሳማሬን ሲል አሳጥምጄ ነው። ዳኒን አዝዬ ነው፣ አቅፌ ነው፣ እንኳኳ አድርጌ ነው። ዳኒ ሲቃዣ አልቃዣውም፣ ሲወርቅ አልወደኩም፣ ሲመታ አልተመታውም። እኔ ዳኒ እናትህ አሁን ዳኒን ወለድኩ ትላለች። እኔ አይደለም እንዴ ብዬ አምጬ ወለድኩት? አንተ ዛሬ አሜሪካ ስመጣ ክፉ አንነጋገር። ዛሬ እቺ ደሃ ሀገር ትታዘበናለች። ተው። መጀመሪያ ከቅኝት ወጣሽ፣ ቀጥሎ ከስቱዲዮ ወጣሽ፣ ከዛ ቺፍን እንኳን አልፈሽ ከግቢ ወጣሽ፣ ከሀገር ወጣሽ። ቀይ ባህር ነሽ አሁን አንቺ። ኤርትራ ነው ያለሽው። በዚህ ግስጋሴ በዚህ ፍጥነት እዘፍናለሁ ነው ያልሽው አይደል? እና ትናዘዣለሽ እንዴ? ይሄን እዛዜ ነው። ዘፈን እዘፍናለሁ አትበይ። እኔም ባልኖር ሌላ ቦታ ማንም አይባልም። እሺ ሙዚቃ ስሚ።